ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎቹ ላሰማችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሩሲያ ተጉዟል። በኑክሌር ዙሪያ ላይ እየተወያዩ ይገኛሉ። በዝርዝር እንመለከተዋለን። ግብጽ የኬንያው ፕሬዝዳንት በህዳሴ ግድብ ምርቃት ላይ በመገኘቷ ቅር መሰኘቷን ገልጻለች። በዝርዝር እንመለከተዋለን። ካሪክ ማቻር ማከሰሱን ደቡብ ሱዳን ወደ እርስ በርስ ጦርነት ውስጥ እንድትገባ እንዳያረጋት ተብሎ ተሰግቷል። የቀድሞ የፈረንሳይ ፕሬዝዳንት ሳርኪስ ለምርጫ ቅስቀሳ ከደጋፊዎች ገንዘብ በመቀበላቸው እስራት ተፈርዶባቸዋል። በዝርዝር እንመለከተዋለን። ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱን በአክብሮት እየጠየኳችሁ ወደ ዜና አምራችኋለሁ። አብራችሁን ቆዩልኝ። በሩሲያ የዓለም አቶሚክ ጉባኤ ወርልድ አቶሚክ ዊክ እየተካሄደ ይገኛል። በዚህ ጉባኤ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እየተሳተፉ ይገኛሉ። በጉባኤም የሩሲያ ፕሬዝዳንት ቭላድሚር ፑቲንና የቤላሩሱ ፕሬዝዳንት አሌክሳንድር ሉካሼንኮና የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፊን አማሪዮና ሌሎች ተሳታፊዎች ናቸው ተብሏል። በጉባኤ ላይም ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ የኒኩሌር ኃይል ለሀገሪቷ የረጅም ጊዜ ልማት ወሳኝ ነው ማለታቸው የሩሲያ ስፑትኒክ ዘግበዋል። የኒኩሌር ኃይል የረጅም ጊዜ ልማታችንን ለማረጋጋት የኃይል ምንጫችን ለማስፋትና የኢትዮጵያ አቅም እውን ለማድረግ ወሳኝ ነው ያሉት ጠቅላይ ሚኒስትሩም ግባችን ግልጽ ነው፣ ደህንነቱ የተጠበቀና የኃይል ምንጫችን የሚያሰፋና የኢትዮጵያ አቅም እውን የሚያደግ የኒኩሌር መርሃ ግብር ነው ሲሉ ተናግረዋል። For our students, provide tools for farmers and bring healing to patients. It is about expanding a foundation where opportunities multiply. We will pursue this responsibly with careful planning, the highest safety standards, and by building strong local capacity. For us, nuclear power is a strategic step. ከጉባኤ ጎን ለጎን ከሩሲያ ፕሬዝዳንት ቭላድሚር ፑቲንና ከቤላሩስ ፕሬዝዳንት አሌክሳንድር ሉካሼንኮ ጋርና ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፊን አማሪዮ ጋር ተወያይቷል። በቅርቡ የታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሱ ለሰላም ዓላማ ብቻ የሚውሉ የኒኩሌር ጣቢያ መገንባትን እንደምትጀምር ገልጾ ነበር። ግብጽ የኬንያው ፕሬዝዳንት በህዳሴ ግድብ ምርቃት ላይ በመገኘታቸው ቅር መሰኘቷን ገለጸ። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንድትሰኛት በኬንያው የግብጽ አምባሳደር የሆኑት ለሀገሪቱ ፓርላማ አፈ ጉባኤ ገልጸዋል። አምባሳደሩንም ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ በበኩላቸው ግብጽ ከናይል ውሃ ጋር በተያያዘ ያላት ማንኛውም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮሯ ይልቅ ከሁሉም የተፋሰስ ሀገራት ጋር እንድትመካከር ጠይቋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመለክተው ከሆነ የኬንያ ፓርላማ አፈ ጉባኤ የግብጹን አምባሳደር ሁሴንን ሮብ መስከረም 14 2018 ዓ.ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ የሆነው በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው ተብሏል። የግብፁ አምባሳደር ኢትዮጵያ ከሁለት ሳምንታት በፊት ባስመረቀችው ግዙፍ የህዳሴ ግድብ ምርቃት ላይ ያላትን ቅሬታ አሰምታለች። የግብፁ አምባሳደር ኢትዮጵያ ከሁለት ሳምንታት በፊት ባስመረቀችው ግዙፍ የህዳሴ ግድብ ምርቃት ላይ ያላትን ቅሬታ አስረድታለች። አምባሳደሩ ሞሴ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ ጋር የተቃረነና የተቋቋመው የህግ ማዕቀፍን የማያከብር እንደሆነ መናገራቸውን የኬንያ ስታር ጋዜጣ ዘግቧል። አምባሳደሩም አክለው የሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሃዊ ተጠቃሚ የሚያረጋግጥ አሰስ ስምምነት እንዲፈርሙ ከ10 ዓመት በላይ ለሚሆነው ጊዜ ስንጥር ነበረ ሲሉ ገልጸዋል። የግብጽ ልዑካን ለምሳሌ በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበረን። በመጨረሻ ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜው እየገፋ ነበረ ሲሉ ኢትዮጵያን ከሷል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃ ለመጠቀም ያላቸውን መብት እንደምታከብር መናገራቸውን ዘግበዋል። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሁሴን ገልጸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በጳጉሜ 4 2017 ዓ.ም በተካሄደው የታላቁ ህዳሴ ግድብ ምርቃት ስነ ስርዓት ላይ ዋና እንግዳ ሆኖ ተገኝቶ ነበር። ከኬንያው ፕሬዝዳንት በተጨማሪ የሶማሊያና የጅቡቲና የደቡብ ሱዳን መሪዎች እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍም ተገኝተዋል። ፕሬዝዳንት ሩቶ በስነ ስርዓት ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻም ሳይሆን ፓን አፍሪካ መግለጫ ነው ሲሉ አሞጋሽቶ ነበር።
ሀገራቸው ከግድብ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈራረም ዝግጁ መሆናቸውን አስታውቆ ነበር። የትኛውም ሀገር ይህን አይነት ሀብት የመጠቀም ዕድል መከልከል የለበትም ያሉት ሩቶ የናይል ውሃ አጠቃቀም በፍትሃዊነትና በዘላቂነት በትብብርና የእርስ በርስ መከባበር ላይ መሪዎች ላይ የተመሰረተ ሊሆን እንደሚገባ ተናግረዋል። ካሪም መቻራ መከሰስ በኋላ ደቡብ ሱዳን ወደ እርስ በርስ ጦርነት እንዳትመለስ እየተባለ ነው። የደቡብ ሱዳን ተቃዋሚዎች የፕሬዝዳንት ሳልቫኪር መንግስት በአውሮፓ አቆጣጠር በ2018 ከተቃዳሚ ምክትል ፕሬዝዳንት ሪክ ማቻር ጋር የተፈራረሙን የሰላም ስምምነት በጣሰ መልኩ በቁም እስር ውስጥ እንዲቆዩ በመደረግ ክስ መመስረታቸውን ተቃዋሚዎች እያሰሙ ይገኛሉ። ከስልጣን የታገዱትና በቁም እስር ውስጥ የቆዩት ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ከሰኞ ዕለት ጀምሮ ከሌሎች ተከሳሾች ጋር በመሆን ችሎት ፊት ቀርበዋል። ማቻር በቁም እስር ውስጥ እንዲሆኑ ከተደረጉ በኋላ ለመጀመሪያ ጊዜ ለህዝብ የታዩ ሰኞ ዕለት ችሎት ሲቀርቡ ነበር። የተቀዳሚ ምክትል ፕሬዝዳንትና አብረዋቸው የተከሰሱ ግለሰቦች የፍርድ ቤት ውሎ በአገሪቱ ብሔራዊ ቴሌቪዥን በቀጥታ ተላልፏል ተብሏል። የማቻር ፖለቲካ ፓርቲ ተቃዋሚ ቡድን በራሳቸውና በ20 ሰዎች ላይ የቀረበውን የነፍስ ማጥፋትና የአገር ክህደትና በሰብአዊነት ላይ የተፈጸሙ ወንጀል ክስ ውድቅ አድርገዋል። የፕሬዝዳንት ሳልቫኪር ውሳኔ አገሪቱ ወደ እርስ በርስ ጦርነት እንድትገባ በር ከፋች ነው የሚሉ ተቃዋሚዎች የስርዓተ ለውጥ ማድረግ የሚያስችል እንቅስቃሴ ውስጥ መሆናቸውን ይናገራል። የፈረንሳይ የቀድሞ ፕሬዝዳንት ኒኮላስ ሳርኪስ ለምርጫ ቅስቀሳ በሚሊዮኖች የሚቆጠሩ ህገወጥ ገንዘብ ከሊቢያ መሪ ከኮሎኔል መሐመድ ጋዳፊ በመቀበላቸው ጥፋተኛ ናቸው ተብሎ የ5 ዓመት እስራት ተፈርዶባቸዋል። ሳርኪስ ክሱን ፖለቲካዊ ነው ብሎ ቢከራከሩም በአውሮፓ አቆጣጠር በ2007 ከደጋፊዎች የተቀበሉት ገንዘብ ለምርጫ ቅስቀሳ በመጠቀማቸው ነው የተከሰሱት። በምትኩ ሳርኪስ ጋዳፊን በምዕራብ አፍሪካ ሀገራት ዘንድ ያላቸውን ስም ለመገንባት ቃል መግባታቸውን አቃቤ ሕጉ ጠቅሷል። የ70 ዓመት አዛውንት የሆኑት ሳርኪስ ፈረንሳይን በአውሮፓ አቆጣጠር ከ2007 እስከ 2012 ድረስ በፕሬዝዳንትነት አስተዳድረዋል። ናታን ካርቫላ የተባለ ዳኛ ሳርኪስ የቅርብ ረዳታቸው የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ እንዲጠይቁ ፈቅደዋል ብለዋል። ፍርድ ቤቱም ሳርኪስ በህገወጥ መንገድ ከተገኙ የምርጫ ቅስቀሳ ገንዘብ በግል ተጠቃሚ መሆናቸውን የሚያሳይ በቂ ማስረጃ አላቀረቡም ተብሏል። ፍርድ ቤቱም ሳርኪስ በህገወጥ መንገድ ከተገኙ የምርጫ ቅስቀሳ ገንዘብ በግል ተጠቃሚ መሆናቸውን የሚያሳይ በቂ ማስረጃ አላቀረቡም ብለዋል። ሳርኪስ ጥፋተኛ ሆነው መገኘታቸው የ5 ዓመት እስራት ተፈርዶባቸዋል። ይህ ማለት ይግባኝ ቢጠይቁ እንኳን በእስራት ላይ ማሳለፋቸው የማይቀር ነው ተብሏል። ችሎቱን ከእስራት በተጨማሪ 100,000 ዩሮ ቅጣት እንዲከፍሉ በይነዋል። በቀድሞ የፈረንሳይ ፕሬዝዳንት ለምርመራ የተጀመረው በአውሮፓ አቆጣጠር በ2013 የጋዳፊ የመጀመሪያ ልጅ የሆነችው ሳይፍ አሊ ኢስላሚ ሳርኪስ ለምርጫ ቅስቀሳ ከአባቷ በሚሊዮኖች የሚቆጠሩ ገንዘብ መውሰዳቸውን በመግለጽ ከወንጀለች በኋላ ነው ተብሏል። በቀጣይ ዓመት በፈረንሳይና በመካከለኛው ምስራቅ መካከል አገናኝ ሆኖ የሚሰሩት ሊባኖሳዊ ባለሀብት የሳርኪስ የምርጫ ቅስቀሳ በከፍተኛ ሁኔታ ከትራፒል በተገኘ ገንዘብ መደገፋቸውን ተናግረዋል። የገንዘብ መጠኑን ፕሬዝዳንት ከሆኑ በኋላ የተከፈለው ጨምሮ 50 ሚሊዮን ዩሮ እንደሚሆን ተናግረዋል።